ጀነራል ጆንሰን፣ አንደርሰን፣ ፒተርሰን፣ ሬክሰን፣ ፈርጉሰን ስገባ አድህ ሜዳው ላይ ስቴጅ ሰርተው ሸሽተን እንዳናመልጥ በአራት ዙር ገመድ እንዲህ ክብ ሰርተው ከዛ በኋላ እንግሊዛዊ ነው። በስመ አብ ወልድ መንፈስ ቅዱስ የሰማይ ስባሪ ነው የሚያረው። ብታው ትልቅ ነው። የዝናብ ልብስ አድርጎልህ ፊቱን ሸፍኖ እንዲህ እያለ ጮኸ። ሰምቼ ዞር እውነት የለም ያል እኔ እዛ ሰዓት ያልኩት ሽማግሌ ታገር አታረቀኝ እንጂ ሌላ ነገር አላስብም። ሽማግሌ ጋር አይተዋ ብቻ እዚህ ላይ ሲለኝ እዚህ ሰባራ ባቡርም ያለው ይመስለኛል። ጃልሜዳም ነው ትርምስ ውስጥ ያለው። ሰላም ውድ ነቃቲው ቤተሰቦች እንዴት ናችሁ? ዛሬም ባበዱና ዘናፍታ በሚያደርጉ ቪዲዮዎች ተመልሰናል። ዛሬ ደግሞ የመኮንን ላቀን ጨዋታዎችና አዝናኝ ቪዲዮዎችን ይዘን መተናል። በእነሱ ዘናፈታ እንላለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ለነቃቲው ሰብስክራይብ ማድረግ እንዳይረሳ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጉ። ነባር የነበራችሁ ከነበረ ደግሞ ላይክ፣ ሼር ማድረግ እንዳይረሳ። በቀጥታ ወደ ቪዲዮቻችን እንሄዳለን። ይሄ ነው ትውልድ፣ ይሄ ነው ትውልድ ማለት ክፍል 4 እኛ እግዚአብሔር ይስጠን ነው። ሁሉም ጠፍቶናል፣ የራሳችንም ጠፍቶናል። ከዛኛው ቀጣይ ያጣላል መጣው ብሎ ተናገረ። ያው ታሪካችን ነው እሱ መጣፉ ላይ ተነሳልና ኮሪያ ወዲያው ውጊያል ማልገባን ትንሽ ሀገሩን መተዋወቅ አየር ንብረቱን መተዋወቅ አለባችሁ ተባለ። ቁጭ ስንል ደግሞ ምን አሉ? ጆንሰን ይባላል ጀነራል ጆንሰን፣ አንደርሰን፣ ፒተርሰን፣ ሬክሰን፣ ፈርጉሰን፣ ወንደሰን የኛው ሰው ነው። ያው ነው አሜሪካ ነው እሱ ነው የኛ አዛዥ። በሱ ስር ከበደ ገብሬ ጀነራል ከበደ ገብሬ ያሉ ወታደርና ተማሪ ሲቀመጥ ጥሩ አይደለም፣ ነገር ይጎነጉናል። ስለዚህ ስፖርት ይስሩ እንደጣ ከፍላቸው ባህል ይለዋወጡ ተባለ። በኋላ እኔ ቁጭ ባልኩበት ቢደርሰኝ ቡጢ ሻለቃ ሾት ይባላል። እውነቱ ቦታ ነው ያለው። ነፍሱ ሊማረው መኮንን አንተ ቡጢ ነው አለ። ጌታዬ እኔ እዚህ የመጣው ስለ ስራ ነው አልኳቸው። ቡጢ ትጫወታለህ ብሎ ነገር አለ እንዴ? ቡጢ ጨዋታ ነው እንዴ? ቡጢ ነው። በቡጢ ቀልል ያው እኔ ጨዋታ አይደለም ተገባሁም የምሬን ነው አልኳቸው። ፈራሃሉ የጅብጅ ሰማይ ነው መሬት አላውቀውም። እንዴት እፈራለሁ? አየር ሰንጥቄ ባህር አቋርጬ መጣሁት ፈርቼ ነው እንዴ? አገሬን ንጉሠ ነገሥቴን ላስከብረው ይግጠመኝ አልኳቸው። ጥሩት ይግጠመኝ አልኳቸው። እነዶኛል። ቀን የቆረጡት ምንድነው? ሰንበትን እሑድ ዕለት ምን አለ ቅዳሜ እንኳን ቢያደርጉት ይሄ ሁሉ ዘዴ ነው። አየህ ግድ የለም ይሁን ሰንበትም ይሆናል በተባልኩበት ሰዓት ኮሪያ ካምቦሎጆ እንዳለ የሊግ ኦፍ ኔሽንስ ሰራዊት ተሰብስቦልሃል። ተካምቤሎ ወጥቼ ብቻዬን ቀጥ ብዬ መጣሁና በካምቦሎጆ አቋርጬ ስገባ ናና አሉኝ ሻለቃ ሸቱ። ለካ እየጠበቁኝ አቤት ሰላምታ የሰጠው ናና ልብስ ቀይረው ለጠብ ደግሞ ምን ልብስ መቀየር ያስፈልገዋል? ኮሎኒን ጣላና እኔም ወደ መሄድበት ልሂድ አሉ። አይ የለም ይሄ የሊግ ኦፍ ኔሽን የቡጢ ህግ ነው ተብሎ እራፊ ጨርቅ እውነቴን ነው ካኔ ተራም አለው እሱ እራፊ ጨርቅ ነች። እሷን አደረጉልኝ። እዚህ ላይ ደግሞ ትራስ ያህልልህ ይሄን አደረጉ። አሁን ቀጥ ብለህ ትገባና በሰራዊቱ የእጅ ሰላምታም ታቀርባለህ። እኔ ሜዳው ላይ የምንጣላ መስሎኝ ስገባ አድህ ሜዳው ላይ ስቴጅ ሰርተው ሸሽተን እንዳናመልጥ በአራት ዙር ገመድ እንዲህ ክብ ሰርተው ገባሁ። እዛ ላይ ቆምኩና እንዴት ዋላችሁ የሊግ ኦፍ ኔሽንስ ሰራዊት አባላት፣ እንዴት ዋላችሁ የሊግ ኦፍ ኔሽንስ ሰራዊት አባላት፣ እንዴት ዋላችሁ አራቱንም ሰላምታ አደረግኩና ቁጭ አልኩኝ። ማን ወንድ ነው የሚመጣው እስቲ አየዋለሁ ብዬ ከዛ በኋላ እንግሊዛዊ ነው።
በስመ አብ ወልድ መንፈስ ቅዱስ የሰማይ ስባሪ ነው የሚያረው። ብታዩት ትልቅ ነው። የዝናብ ልብስ አድርጎልህ ፊቱን ሸፍኖ እንዲህ እያለ ጩኸት ሰምቼ ዞር እልሃለሁ። እሱ ነው የኔ ታርጓል ልጁ ላይ እንዲህ ሲል ምን አባቱ ነው አልገጠምኩት አልመጣኝ አላሸነፈኝ ምን ያስፈክረዋል ስለ ገባና እንደኔ እዛች ዘሎ ገባልና ገላምጥ ፓስተር ገላምጥ በኋላ ነጭ በነጭ የለበሰ ሰውዬ ነው። እውነቴን ነው። አሁን ድረስ ፊቴ ላይ ያለው ታይ ሽማግሌ ነው። ሽማግሌ ገብቶ እኔንም እሱንም በምልክት ነው አለ። ዳኛው መሆኑ ነው። እሺ ብዬ ጠጋስል ጨብጧል። እውነቴን ነው። ምን ያህል እኔ እዛ ሰዓት ያልኩት ሽማግሌ ታገር አይጣ አሳረቀኝ እንጂ ሌላ ነገር አላሰብኩም። ሽማግሌ ታገር አይጣ እሺ ብዬ ጨብጬ አመስግኜ ልወጣልህ ይሄድ ነው። ተዋላዬ ውስ የሚል ነገር ሰማሁ። ምንድን ነው ብዬ ዞር እልሃለሁ። የመጣው እዚህ ላይ አይደል የምነው አንተ አሁን ጨብጣኝ አልኩት። እዚህ ላይ ያማል ያልኩት ብቻ እዚህ ላይ ሲለኝ እዚህ ሰባራ ባቡርም ያለው ይመስለኛል። ጃልሜዳም ትርምስ ውስጥ ያለው ይመስለኛል። ሲደግመኝ ነው የነቃሁት። ሲደግመኝ አልኩ የጠቅላሽ ከረብ እያልኩ አንድ በቃ የታባቱ በቃ እዛ ሽማግሌ ሄዶ ተደፍቶልህ በእንግሊዝ አፍ ይቆጥራል። ዋን ፑ ይላል። ተጋልኩና እልፍ ቁጥር አይነሳም አልኩት። እውነት የለም የመታበትን አውቃለሁ እኔ የምን ነካ በኋላ እንዲህ ብሎ አይለኝም። ነጭ ለነጭ መተጋገዛቸው ነው አንድ ላይ እንደው እንኳን ካለለውም እውነት ነው። አሁን ይጸጽተኛል። እንዲህ ነችና ብዬ ይኸውልህ ስል በዚህ በኩል ደግሞ ዞር ስለዚህ ዳኛው ነው እያሰልጣኝ ነው አሉ። በኋላ ነው ያወኩት እኔ አላወኩት። ሊገባ ና ግባ አልኩት። ና ወንድ ሻለቃ ሸጥምት በህግ አምላክ ተደባደብ ብለዋል። አደገ ብቻ ነው ተደባደብኩ ነው እንዳይጣሉ ጌታዬ አሉ። ማን ይውጣ የልጅ ወፍኔሽን የልጅ ጭራሽ አሞሮ እየዘራ አራተኛ ደረጃ ሻለቃ ባሻ መኮንን ይሄ ጸረ ሰይማን ይሄ ሽብር ተግባርን እንድታቆም የልጅ ወፍኔሽን ይጠይቃል። እየዞራልኩ አንዴ ተደባደብ ብላችኋል። ወደ ኋላ የለም አልፈልግም ማለት ጣላም ተተጣላው የምሬ ነው ብያለሁ። በቃ ይሄ ነው። እሑድ ዕለት ቆንኩ። ሰኞ ዕለት መሽቶ ረጋ። ዕለት እዛው ሰኞ ዕለት በታንክ ነው አሉ። እኔ እንኳን አላየሁም። ሮብ ዕለት የኃይለ ሥላሴ ቴሌግራም መጣ። ያ ቴሌግራም ሻለቃ ሸቱን ተስወረውሩት ተቀብዬ ሳነበው ተጣፈ ተግርማዊ ቀዳማዊ ኃይለ ሥላሴ ይድረስ ለአራተኛ ደረጃ ሻለቃ ባሻ መኮንን እሰየኛ አንበሳ እሰየኛ እሰየኛ ጀግና እሰየኛ ጀግና ኢትዮጵያ ሀገርህና ንጉሠ ነገሥትህ ባንተ በልጃችን ተደስተናል። የኢትዮጵያ ሕዝብም ባንተ ኮርቷል። የሆነ ሆኖ ይልልሃል እዛው ላይ የሆነ ሆኖ ይሰመርበት ቦታው ለሥራ ስለሚፈለግ ውረድላቸው አለ። እኔ አሁን አመታት ሁሉ ያስቀኛል። ለዚህ ነው አይነት አመታት አሁን እንደሱ አልመጣም። አሁን አልመጣም። ከዛ መጣው ጃልሜዳም አሰለጠንኩ። እንዲህ አልፎ አልፎ ደግሞ ትዝ ሲለኝ ባለቤቴን ቤት ትንሽ መታ አረጋታለሁ። ጀመረ ትላለች እሷም በቃ በዚህ አለሁ። ስፖርቱም እንደዚህ ተሳትፌያለሁ። ምን ያልደከምኩበት ቦታ ነው። ያን ያምናል። አልፎ ስታወራው ቀልድ ነው ይመስላል። እንግዲህ በሌላ በቀጣይ ፕሮግራም እስክንገናኝ ድረስ እኔንም እናንተንም አገራችንንም እግዚአብሔር ይባርካት። አሜን። አመሰግናለሁ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮ ይሄ ነበረ። እንግዲህ በመኮንን ላከ ቪዲዮ ፈታ ዘና ካላችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ።
ለምትወዳቸው ጓደኞቻችሁ ሼር እያደረጋችሁ እንግዲህ እንዲዝናኑበት ፈታ ዘና እንዲሉበት መላክ ትችላላችሁ። በቀጣይ ደግሞ ባበዱና ዘናፍታ በሚያደርጉ ቪዲዮዎች ተመልሰን እንመጣለን። እስክንገናኝ ድረስ ቻው።